ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። በጣም ብዙዎቻችሁ ጸጉራችን በጣም ደረቅ ነው አይበጠርልንም የምትሏላችሁና ጸጉራችሁ በጣም ከርዳዳና ደረቅ ከሆነ በሻምፖ ከታጠባችሁ በኋላ መጨረሻ ላይ ኮንዲሽነር የግድ ነው እንዲበጠራችሁ፣ በኮንዲሽነር ማበጠራችሁ የግድ ሊላችሁ ይችላል ማለት ነው። እና ውጭ የምንገዛው ኮንዲሽነር ብዙ ጊዜ ያው ኬሚካል ይበዛዋል እና ጸጉራችንን ለጊዜው አሪፍ ቢያደርግልንም ግን እንደዚህ እንደምታዩት ከኬሚካል ነጻ በሆነ ኮንዲሽነር ቤት ውስጥ በቀላሉ መስራት እንችላለን። ውዶችዬ አትስነፉ፣ ጸጉራችሁን በተፈጥሯዊ ነገር ተንከባከቡት። እንደምታዩት ጸጉሬ በጣም አሪፍ እና በጣም ቀላል የሆነ ኮንዲሽነር ነው እያበጠርኩበት ያለሁት እና ዛሬ እሱን ነው የማሳያችሁ። ሰርታችሁ ተጠቅማችሁት ለውጡን እንደምትነግሩ ተስፋ አደርጋለሁ። ቪዲዮውን በላይክ ጀምሩት። እዚህ ጋር እንዳያችሁት ትንሽዬ ሩዝ አጥቤ አስተካክዬ ወደ መጀመሪያው ስራዬ ገብቻለሁ ማለት ነው። አንድ 3 የሾርባ ማንኪያ ነው እንደምታዩት የተጠቀምኩት። አጥቤዋለሁ። ንጹህ መሆን አለበት። ኮንዲሽነር ነው የምንሰራው። ከታጠብን በኋላ በንጹህ ነገር ስለሆነ የምንጠቀመው፣ ስለዚህ ንጹህ መሆን አለበት እና እንደዚህ በምታዩት ጠርሙስ 2 የውሃ ብርጭቆ ተጠቅሜያለሁ። የውሃ ብርጭቆዋ በጣም ትንሽ ናት። ስለዚህ ከፍ ከፍ ያለ ብርጭቆ 2 የውሃ ብርጭቆ ተጠቀሙ። እዚህ ጋር ደግሞ ተልባ፣ አብሽ እና እሬት ነው የተጠቀምኩት ማለት ነው። እንደዚህ ከታትፊ አስተካክየው ነበር። ከዛ ለ24 ሰዓት ይሄን ሩዝ አስቀመጥኩትኝ። ስለዚህ ውሃውን ብቻ ነው የምጠቀመው። ለ24 ሰዓት ካስቀመጥኩኝ በኋላ እንደዚህ ውሃውን አረገዋለሁ ወደ ድስቴ ማለት ነው። ከዛ እንደዚህ ጋር ያዘጋጀሁት እሬት፣ አብሽና ተልባ ወደ ድስቱ እገለብጠዋለሁ፣ ጨምረዋለሁ። ከዛ ይሄ የበቆሎ ዱቄት 1 የሾርባ ማንኪያ የበቆሎ ዱቄት እጠቀማለሁ። ኮንዲሽነር ስለሆነ የምንሰራው በጣም መወፈር የለበትም። ሩዙን እንደምታዩት በደንብ ራስ ብሏል። ይሄን ሩዝ ውሃ በነገራችን ላይ አዘጋጅታችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። በጣም ለብዙ ጊዜ መጠቀም ትችላላችሁ። ኮንዲሽነሩንም ለሳምንት ከሆነ የምትጠቀሙት በሳምንት 2 ከሆነ የምትጠቀሙት ታስተካክላችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ለሳምንት ይሆናል። በእንደዚህ አይነት መልኩ እጃችን ሳያርፍ እንዳይጓጉልብን እናማስለዋለን ውዶችዬ። ቀዝቀዝ ያለ ሰዓት ላይ ጥዳችሁ እስከሚንተከተክ ድረስ እጃችሁ አይረፍ። በቆሎ እንዳይጓጉልባችሁ በምታዩት መልኩ መንተክተክ ጀምሮልኛል። ከዛ ካወጣሁኝ በኋላ ትኩሱኑ ነው በእንደዚህ አይነት ማጥለያ ያጠለልኩት። ለምን ከቀዘቀዘ ይወፍራል እና ከወፈረ ማጥለል ስለማይመቸኝ በምታዩት መልኩ ትኩሱን አጠለልኩት ማለት ነው። ተልባም ስላለው ይወፍራል ብዬ ስላሰብኩ ነው እንደዚህ እንትን ያልኩት ማለት ነው። እና በጣም ከምላችሁ በላይ በጣም አሪፍ ኮንዲሽነር ነው። በጣም እኔ እንጃ አላውቅም። ስቀባ አይታችሁታል። አሁንም ታዩታላችሁ እንዴት ደስ እንደሚል ማለት ነው። እና ተፈጥሯዊ ነገር ነው። ሁሉም ደግሞ ለጸጉራችን በጣም ጠቃሚ ናቸው። እዚህ ጋር እኔ የምጠቀመው ኮኮናት ነው። እናንተ ዘይቱን መጠቀም ትችላላችሁ። ማንኛውንም የጸጉር ቅባት መጠቀም ትችላላችሁ ማለት ነው ወዶችዬ። ስለዚህ በደንብ ከዚህ ጋር አዋህዱት። ኮኮናታችሁን ጨምሩና በደንብ አዋህዱት። በጣም ነው የሚያምረው። ገና እንደዚህ ስታዩት በጣም ያበደ ነው እና እኔ እንጃ አላውቅም ውዶችዬ። ውጭ ብዙ ወጪ አውጥታችሁ የምትገዙት በኬሚካል የተበከለ ኮንዲሽነር ከምትጠቀሙ እንደዚህ ቤታችሁ ውስጥ በቀላሉ አዘጋጅታችሁ ተጠቀሙት። እዚህ ጋር ጸጉሬን ታጥቤው በፎጣ አድርጌዋለሁ። እንደምታዩት ጭብርር ብሏል። ይሁን አመዳማ ሆኗል ምናምን ነገር እና ምንም አላረኩበትም። በፎጣ ታጠብኩኝና በፎጣ እንዳድርቄ ነው ኮንዲሽነር ልቀባ የመጣሁት ማለት ነው። እና እዚህ ጋር ለውጡን ህዩት። ቀዝቅዟል። በነገራችን ላይ ሲቀዘቅዝ እንደዚህ ፍትፍት ነው ያለው። እንደምታዩት ፍትፍት ነው ያለው። በጣም ደስ ይል ነበረ። ሽታው ምንም አይነት ሽታ የለውም፣ አይረብሽም። አብሽ ስለጀመርኩ ይሸታል እንዳትሉ፣ በብዙም አይረብሽም። እውነት ለማውራት ደግሞ ኮንዲሽነር ነው። በጣም ለ30 ደቂቃ እንደዛ ቆይታችሁ ነው የምትታጠቡትና በጣም ነው ደስ የሚለው። እና ጸጉራችሁ በጣም የሚከረድድባችሁ ልጆች
እዚህ ጋር ገና ስቀባው ራሱ ብታዩ እንዴት ደስ እንደሚል እንደምታዩት ነው ከለሩ ራሱ ማለት ነው። በዛ ላይ ደግሞ አያስታውቅም። ከጸጉራችሁ ጋር ነው የሚመሳሰለው። በደንብ ስታዋህዱት ከጸጉራችሁ ጋር ነው የሚመሳሰለው። በነገራችን ላይ እኔ ብዙ ጊዜ ስታጠብ ወይ በሻምቦ ነው ወይ እንደዚህ ኮንዲሽነር ካዘጋጀው በኮንዲሽነሩ ነው የማበጥረው እና እዚህ ጋር ታጥቤዋለሁ ግን አላበጠርኩትም ነበርና በኮንዲሽነር ነው ያበጠርኩት ያለሁት። ህዩት በቃ በደቂቃ ነው ፍትት የሚያደርገው ጸጉሬን እና በደቂቃ በቃ እንዴት ደስ እንደሚል ከምላችሁ በላይ ነው። ከለሩን ሁሉ ነገሩ የጸጉሬን ህዩት እዚህ ጋር ያለውን ለውጥ ይሄኛውን ጸጉሬን እና ይሄን ራሱ ማየት ትችላላችሁ። ከሁለቱም ማስተያየት ትችላላችሁ። በዛ ላይ ደግሞ ምንም ሳይሆን ነው እንደዚህ ፍትት ደስ ነው በጣም የሚል ማየት ማመን ነው። እና እንደዚህ ተጠቀሙ ቤት ውስጥ ውዶችዬ። ከቻላችሁ ጊዜ ሲኖራችሁ ተጠቀሙት። ይሄን ነገር ለ30 ደቂቃ እስከ 1 ሰዓት ድረስ ብታስቀምጡት በጣም አሪፍ ነው። በፌስታል ሽግ አድርጋችሁ አስቀምጡት። ሰዓት ከሌላችሁ ደግሞ ችግር የለውም። ኦልሬዲ ያው እንደ ኮንዲሽነር ተጠቅማችሁት ብትታጠቡትም ችግር የለውም ማለት ነው። እና ሰዓት ካላችሁ ግን ብታቆዩት በጣም የተሻለ ነው። እና ልጅ እዚህ ጋር እንግዲህ የተጠቀምኳቸውን ግብአቶች አይታችኋል። ሩዙ ጸጉራችን እንዲጠነክር እንዳይነቃቀል በጣም ይረዳናል። ተልባውም እንደዛው ጸጉራችሁ ልስልስ እንዲልና እንዲበጠራችሁ ይረዳችኋል። ተልባው ራሱ እንግዲህ ሬት ደግሞ እኔ ቅባትም ስጠቀመው ውህድም ስጠቀመው እንደዚህ በኮንዲሽነርም ነገር ስጠቀመው ሻምቦም ስሰራው በሁሉም ነገር ይመቸኛል ሬት እና ጸጉራችሁን ተፈጥሯዊ ነገር በሆኑ ነገሮች እንደዚህ አሳምራችሁ መንከባከብ ከቻላችሁ ብዙ ወጪ አውጥታችሁ ለዛውም ደግሞ ለጸጉራችሁ ጥሩ ነገር የማይሰጣችሁን ኬሚካል የተመረዘ ኮንዲሽነሮች ውጭ ገዝታችሁ ከምትጠቀሙ በእንደዚህ አይነት መልኩ አዘጋጅታችሁ ብትጠቀሙ በጣም አሪፍ ነው። አንደኛ ገንዘባችሁን ሴቭ ታደርጋላችሁ። ሲቀጥል ደግሞ ጸጉራችሁን ራሱ ትመልሳላችሁ። ቀላል አይደለም። በተፈጥሯዊ ወዙን ጠብቆ እንዲቆይ ማድረግ ጸጉራችሁንና በምታዩት መልኩ ነው። በቃ ይሄው ሳበጥረው ምን ስለው እንዴት ደስ እንደሚል ወዙን ህዩት ከምንም በላይ እንዴት እንደሚያምርና እህቶቼ አትስነፉ። በጣም ቀላል ነው። እንዳያችሁት ውሃውን ለብዙ ጊዜ አስተካክላችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ፣ የሩዙን ውሃ። ከዛ እንግዲህ ያላችሁን ሬቱ ከሌላችሁ ተልባውን ብቻ መጠቀም ትችላላችሁ፣ የበቆሎ ዱቄቱንና ሬቱን። ተልባው ራሱ ከሌላችሁ አብሹንና የበቆሎ ዱቄቱን ሩዙን አድርጋችሁ መጠቀም ትችላላችሁ። እና ባላችሁ ነገር መጠቀም ትችላላችሁ። ሁሉም ግዴታ ማምጣት አይጠበቅባችሁም። ያላችሁን ነገር አስተካክላችሁ መጠቀም ትችላላችሁ። እና ወዶችዬ ካሰባችሁበት ልባችሁ ላይ ፍላጎት ካለ ምንም ነገር አያግዳችሁም ጸጉራችሁን ከመንከባከብ። እና በእንደዚህ አይነት መልኩ ከጠቀለልኩት በኋላ ከ30 ደቂቃ በኋላ ነበር የታጠብኩት። በጣም ነበር የሚያምረው ውዶችዬ። ከታጠብኩ በኋላ ብዙ ጊዜ እኔ ስለሚደክመኝ ወደ ቪዲዮ መግባት አልወድም እና ለዛ ነው ማላሳያችሁ እንጂ በጣም ነው ደስ የሚለው። በተረፈ ባይ ባይ፣ ወዳችኋለሁ። መልካም ጊዜ